ሰላም እንዴት ናችሁ? የዜና አበሻ ቤተሰቦች፣ ዛሬ እንግዲህ ሁላችሁም በሚባል ደረጃ በጠየቃችሁ መሰረት ስለ ገንዘብ የሚከፍሉ አፕሊኬሽኖች እንደዚሁም ደግሞ ስለ ቴሌግራም አንዳንድ ነገር ስራልኝ ብላችሁ ነበር። ዛሬ እናንተ በጠየቃችሁ መሰረት ገንዘብ የሚከፍል አፕሊኬሽን ይዤላችሁ መጥቻለሁ። አድ ብቻ ነው የምታዩት፣ ማስታወቂያዎችን እያያችሁ ገንዘብ የሚከፍል አፕሊኬሽን ይዤላችሁ የመጣሁት። እስከ መጨረሻው ድረስ መከታተል እንዳረሱ፣ እንዴት እንደምትሰሩ እንደገና ደግሞ እንዴት ማውጣት እንደምትችሉ እስከ ዊዝድሮ ድረስ አሳያችኋለሁ። እስከ መጨረሻው ድረስ መከታተል እንዳረሱ፣ ላይክ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እሺ እንግዲህ በመጀመሪያ ወደ ጉግል ክሮም ብሮዘራችሁ ትገቡና ጉግል ክሮም ከከፈትን በኋላ ቀጥታ ሰርች ኦር ታይፕ ዩአርኤል የምትለዋን አንድ ጊዜ እንነካታለን። ከዛ ዚች ላይ አሁን ምጽፈውን በደንብ አይታችሁ ትጽፋላችሁ። CASH ከዛ ስፔስ ታደርጉና VIB ታላላችሁ። ቪአይፒ ሳይሆን VIB ካሽ VIB። ከዛ ሰርች እናደርገዋለን። አሁን እዚህ ጋር ከሚያመጡልን ምርጫዎች ውስጥ አንደኛ ላይ ያለውን ካሽ ቪአይቢ.ኮም የሚለውን እንመርጣለን። አሁን እንደምታዩት ወደ ካሽ ቪአይቢ ኦፊሻል ዌብሳይት አስገብቶናል። አሁን እዚህ ጋር እንደምታዩት ቱዴይ ኤቭሪዋን ካን ወርክ ኦንላይን ይላል። ማንኛውም ሰው ኦንላይን መስራት ይችላል ነው የሚለው። ከታች ደግሞ ጌት ፔር ቱ ኢንቫይት ፍሬንድስ ይላል። ሰዎችን በመጋበዝ ተከፋይ መሆን ትችላላችሁ። እንዲሁም የተለያዩ ማስታወቂያዎችን ብራንዶችን በማየት ተከፋይ መሆን ትችላላችሁ ነው የሚለው። እኛ የመጀመሪያው ስራችን አሁን መመዝገብ ይሆናል። እዚህ ጋር ሳይን አፕ ነው የሚለውን አንድ ጊዜ እንነካዋለን። አሁን እንደምታዩት ወደ መመዝገቢያው ፔጅ ይወስደናል። ወደ ታች ስናደርገው ሳይን አፕ ፎር ኒው አካውንት እና መጀመሪያ የሚጠይቀን ፉል ኔም ነው። ፉል ኔም ላይ የእኛን ስም ብቻ ሳይሆን እስከ አባታችን ሙሉ ስም ነው የምናስገባው። ቀጥታ እዚህ ላይ ሙሉ ስማችንን እንጽፋለን። ስማችንን እንጽፍና ስፔስ አድርገን የአባታችንን ስም እናስገባለን። ከዛ ሲቀጥል ኢሜል አድሬስ የሚላለ እዚህ ጋር ክሊክ አድርገን እቺን እንነካትና ቀጥታ ኢሜል አድሬሳችንን እንጽፋለን። ቀጥታ ሲቀጥል ደግሞ ፓስወርድ ይለናል። ፓስወርድ ደስ ያለንን ፓስወርድ እንሰጠዋለን። እዚህ ጋር የምንሰጠው ፓስወርድ ሚኒመም 8 መሆን አለበት። ከዛ በተጨማሪ ደግሞ ሌላ ጊዜ ስንገባ ስለሚጠይቀን በፍጹም የማንረሳውን ፓስወርድ ነው መጻፍ ያለብን። ከታች ከፓስወርዱ ስር ባዶ ሳጥን አለ። እዚህ ላይ የምናስገባው የተወለድንበትን ቀንና ወር አመት ነው። ስለዚህ እሷን ስንነካት እንደምናየው ካላንደሩ ይመጣልናል። በጥንቃቄ የተወለድንበትን ቀን ወርና አመት እናስገባለን ማለት ነው። አስገብተን ስንጨርስ እዚህ ጋር አምኖት ሮቦት የምትላለች እሷን ክሊክ እናደርጋታለን። እዚህ ጋር ካፕቻ ሊጠይቃችሁ ይችላል፣ ወይንም ደግሞ እንደኔ ዝም ብሎ ሊያስገባችሁ ይችላል። እኔን በዚህ ሰዓት ዝም ብሎ ነበር ያስገባኝ። ካፕቻ የሚያስመርጣችሁ ከሆነ ደግሞ ቀጥታ ትመርጡለታላችሁ፣ ቬሪፋይ ትሉታላችሁ። ከዛ በኋላ ቀጥታ ሳይን አፕ የምትለዋን ነካትና ከዛ በኋላ ክሬቲንግ ዩር አካውንት የሚለውን አምጥቶልናል። አሁን እሱን እንጠብቀዋለን። አሁን እንደምናየው ክሬት ተደርጎ አልቋል አካውንታችን። ፓስወርዳችሁን መርሳት የለባችሁ። ፓስወርዳችሁን ከረሳችሁ ተመልሳችሁ መግባት አስቸጋሪ ሆንባችኋል። እንደምታዩት ዳሽቦርዳችን ላይ $10 ቲፕ ሰጥቶናል። ካሽ ቪአይፒ.ኮም ማለት ነው። ካሽ ቪአይፒ.ኮም $10 ሰጥቶናል። ቀጥታ አሁን እንደምታዩት እዚህ አካባቢ ብዙ ማስታወቂያዎችን ያመጣል። እሱ ጋር ወደ ታች ስንወርድ እዚህ ጋር ቪዚት ዘ አድስ አቬለብል ቱ ይላል። እዚህ ጋር እንደምታዩት እያንዳንዱ ማስታወቂያ 35 ሰከንድ ነው የሚፈጀው። እነዚህ ማስታወቂያዎች ስናይ ምን ያክል ዶላር እንደምናገኝ እዚህ ጋር ከታች ተጽፏል። ባለ 57 ባለ 32 ሳንቲም ብዙ እዚህ ጋር ማስታወቂያዎች አሉ። ገንዘቡ የሚለያየው እዚህ ጋር ካምፓኒዎቹ ማስታወቂያ የሚያሰሩት እንደ አቅማቸው እንደሚከፍሉ ስለሚለያይ ነው። እኛ ከዚህ ውስጥ የፈለግነውን መርጠን እናያለን። ለምሳሌ አንደኛውን ኮምፕሊት የምትለውን ነክተን እናያለን። ልክ እንደዚህ ሪዳይሬክት አድርጎ ወደ ሌላ ዌብሳይት ሲሄድ ባክ እናደርገዋለን። ከዛ ድጋሚ ኮምፕሊት የምትለውን እንነካታለን። አሁንም ድጋሚ ወደ ሌላ ዌብሳይት ሲወስደን ባክ እንለውና በሶስተኛ እንለከዋለን። እንደምታዩት እዚህ ጋር ፕሊስ ዱ ኖት ክሎዝ ዚስ ፔጅ ሪኮርዲንግ ዚስ ቪዚት ይላል። እንጠብቀዋለን። አሁን እንደምናየው ማስታወቂያውን በዚህ መልኩ ያመጣልናል። እንደዚህ አይነት ኖቲፊኬሽን ሲያመጣ ብሎክ እናደርገዋለን። ከላይ እንደምታዩት ፕሊስ ዌት ብሎ ምን ያህል ሰከንድ መጠበቅ እንዳለብን ራሱ ይነግረናል። ይህ ሰከንድ እስኪጨርስ ማቋረጥ የለብንም። እሱም ካቋረጥ ነው ገንዘቡን አያስብልንም። ልክ ሰከንዱ ቆጥሮ ሲጨርስ ስኪፕ የሚል ያመጣል። ስኪፕ የሚለው እንነካታለን። አሁን እንደምታዩት ቅድም $10 ነበር እላዩ ላይ አሁን ያየሁትን ጨምሮበታል ማለት ነው። ከዚህ በታች እንደምታዩት የ30 ሳንቲም የ46 ሳንቲም ብዙ አይነት ማስታወቂያዎች አሉ። የወደድነውን እየመረጠን ኮምፕሊት እንለዋለን። ሪዳይሬክት ሲያደርግ ባክ እያለን ድጋሚ ኮምፕሊት እንለዋለን። ፕሊዝ ዱ ኖት ክሎዝ ካለን ማስታወቂያውን እየከፈተልን ነው ማለት ነው። እንጠብቀዋለን። አሁን እንደምታዩት እዚህ ጋር ሰከንድ መቁጠር ጀምሯል። ማስታወቂያዎቹ መጥተዋል። በዚህ መልኩ ማስታወቂያዎችን እያየን ሰከንዱ እስኪያልቅ ድረስ እንጠብቀዋለን ማለት ነው። ሰከንዱ ሲያልቅ ስኪፕ የሚል ያመጣልናል ከላይ። እሱን ሲያመጣልን ጠብቀን ስኪፕ የሚለዋን እንነካታለን ማለት ነው። አሁን ማስታወቂያውን አሳይቶን ጨርሷል። ቀጥታ ስኪፕ እንለዋለን። አሁን እንደምታዩት ዶላራችን እዚህ ላይ ደርሷል ማለት ነው። በሁለት ማስታወቂያ ብቻ $1 በላይ ሰርተናል። ቀጣይም እንደዚህ እያደረግን እያንዳንዱ ማስታወቂያዎች እንመለከታለን ስቴፕ ባይ ስቴፕ።
ሁለት ሶስት ስልክ ካለን ደግሞ በሁለት በሶስት ስልክ እያደረግን ላፕቶፕ ካለን ደግሞ በሁለት በሶስት ላፕቶፕ እያደረግን ብዙ ማስታወቂያዎችን እያየን በአንድ አካውንት በአንድ ቀን ውስጥ ብዙ ዶላር ማግኘት እንችላለን ማለት ነው። እንግዲህ ቀጣይ የምናየው ደግሞ እንዴት አድርገን የሰራነውን ገንዘብ ማውጣት እንችላለን ወደሚለው ነው። እንደምታዩት እዚህ ጋር 3 ሰረዛለች፣ እሷን እንነካታለን። ከዛ ዊዝድሮ የሚላለ እዚች አካባቢ ዊዝድሮ የሚለው ላይ እንገባለን። አሁን እንደምታዩት ገንዘባችንን ለማውጣት የተለያዩ አይነት አማራጮች አሉ። ፔፓል አካውንት ካላችሁ ፔፓል አካውንት የሚለውን ትመርጣላችሁ። ፔፓል አካውንት እንዴት እንደሚከፈት ማወቅ የምትፈልጉ ደግሞ ኮመንት ላይ ጻፉልኝ፣ በቀጣይ ቪዲዮ ሰራላችኋለሁ። ፔፓል አካውንት አይመቸንም ቀጥታ ወደ ኢትዮጵያ ባንኮች ካላችሁ ደግሞ በዌስተርን ዩኒየን ማውጣት ከፈለጋችሁ ቢያንስ $100 መስራት አለባችሁ፣ ወይንም ደግሞ $70 መድረስ አለባችሁ። ወይ 100 ወይ 70 ከሰራችሁ እዚጋ እንደምታዩት በዌስተርን ዩኒየን መላክ ትችላላችሁ። ስትልኩ ከ1 እስከ 3 ቀን ሊቆይ ይችላል። ቀጥታ ዊዝድሮ ትሉታላችሁ። ቼኪንግ ዩር ባላንስ ይላል። እኔ የሰራሁት $100 አልሞላም። $100 ከሞላችሁ ግን ቀጥታ ኢትዮጵያ የሚሉትን ምርጫ ትመርጡና ከዛ በኋላ የምትፈልጉትን ባንክ ትመርጡና አካውንት ነንበራችሁን በማስገባት በቀላሉ ወደ ኢትዮጵያ ባንክ ገንዘባችሁ እንዲገባ ማድረግ ትችላላችሁ ማለት ነው። እሺ እንግዲህ ክቡራን የቻናሌ ቤተሰቦች ይህን ቪዲዮ ሁላችሁም እንደወደዳችሁት እርግጠኛ ነኝ። ቀጥታ ወደ ጉግል ክሮም ግቡና ካሽ ቪአይቢ ዌብሳይትን ከፍታችሁ ተመዝገቡ፣ ዶላራችሁን ስሩ። እኔ ሪኮመንድ ማድረጋችሁ ማታ ማታ ብትሰሩ ነው። ማታ ማታ አሪፍ አሪፍ የሆኑ ማስታወቂያዎች በደንብ ይመጣሉ። በተለይ ከ2 ሰዓት ከምሽቱ 2 ሰዓት በኋላ ከሰራችሁ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት በኋላ የተሻለ ማስታወቂያ አሪፍ ገንዘቦች የምሰሩባቸው ይመጣሉ። በዛ ሰዓት ላይ በደንብ ስሩ። እንዲሁም ደግሞ ገንዘባችሁን በፔፓል አካውንት ከፈለጋችሁ ፔፓል አካውንት ያልከፈታችሁ ካላችሁ ኮመንት ላይ እንዴት እንደሚከፈት ጠይቁኝ። ቀጣይ ቪዲዮ ሰራላችኋለሁ። ያን ቪዲዮ ያያችሁ መክፈት ትችላላችሁ። እሱም አይመቻችሁ ከሆነ በዌስተርን ዩኒየን ማንኛውም የኢትዮጵያ ባንክ ከዌስተርን ዩኒየን ጋር ስለሚሰራ በዛ ማውጣት ትችላላችሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ ትችላላችሁ። እንዲሁም ላይክ እያደረጋችሁን የማበረታታት ትችላላችሁ። ቀጣይ በሌላ ጠቃሚ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ የምፈልጉትን ነገር በኮመንት ጠይቁኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።